በዓለ ሆሳዕና ከሌሎቹ ልዩ የሚያደርገው በጣም ብዙ ስርዓቶች የሚከናወኑበት ነው። ለምሳሌ ሌሊት ማህሌቱ ከተቆመ በኋላ መዝሙሩ ከተጸነጸለ በኋላ ከቅዳሴው አስቀድሞ ያው በርግጥ አሁን ህዝበ ክርስቲያኑ እንዲያየው በማሰብ በአራቱ ማዕዘናት ወንጌል የሚነበበው ከቅዳሴው በኋላ ነው። ስርዓቱ ግን ከቅዳሴው በፊት ነው የሚያዘው። ነገር ግን ህዝቡ እንዲመለከተው አብዛኛው ህዝብ አርፍዶ ስለሚመጣ ህዝቡ እንዲመለከተው ተብሎ ስርዓቱ የሚደርሰው በተለይ ስርዓተ ምዕዋድ የሚባለው የዑደቱ ስርዓት እየተዞረ መቅደሱ እየተዞረ በአራቱ በሮች የሚነበበው የወንጌል ስርዓት የሚፈጸመው በአሁኑ ሰዓት ከቅዳሴው በኋላ ነው። ስርዓቱ ግን የሚያዘው ከቅዳሴው በፊት ነው። ለምንድነው ከቅዳሴው በፊት በአራቱ ማዕዘናት እየተዞረ ወንጌል የሚነበበው ቢባል አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ወንጌሉን ዙሮ የማስተማሩ ምሳሌ ነው። ሁለተኛ በሐዋርያት በኩል በሊቃውንት በኩል ከዚያ በኋላ በተነሱ መምህራን በኩል አጠቃላይ በዓለም ዙሪያ ወንጌል የመሰበኩ ምሳሌ እሱን የሚያሳይ ነው። ይሄ ብቻ ደግሞ ሳይሆን በዓሉ ጌታችን በአህያ ተጭኖ መቅደሱን ዞሮታልና ያንን ምስጢርም ለማሳየት ጭምር ያ ስርዓት ይከናወናል። ይሄ ከቅዳሴው በፊት ያለው ይሄ ስርዓተ ምዕዋዱ ከተፈጸመ በኋላ የቅዳሴ አገባቡ ከሌሎቹ ቀናት የተለየ ነው። የሆሳዕና ቅዳሴ ሲገባ ለምሳሌ በፊት የሚደረገው ከቤተልሔም ቀጥታ መሶበ ወርቅን እንደያዙ ማዕጠንተ ወርቁን ይዘው ቃጭል ይዘው ጥላ ይዘው ቀጥታ በምስራቅ በኩል ነው የሚገቡት። በሆሳዕና ጊዜ ግን የሚገቡት በምስራቅ አይደለም፣ በምዕራብ በኩል ነው የሚገቡት። በምዕራብ በኩል ሲገቡም ቃጭል አይመታም፣ ድምፅ አይሰማም። ማዕጠንተ ወርቁን ይይዛሉ። ነገር ግን መሶበ ወርቁን ይዘው ድምፅ ሳያሰሙ በምዕራቡ በኩል ቀጥታ ይገባሉ። ህብስቱን የያዙት ከቤተልሔም መጥተው በምዕራብ በኩል በቤተ መቅደሱ ምዕራብ በር ፊት ለፊት ይቆማሉ፣ ዲያቆናቱ ማለት ነው። የቤተ መቅደሱ በር ሁሉም ይዘጋል። የቤተ መቅደሱ በር ሁሉም ይዘጋል። ካህኑ ከውስጥ በኩል ሰራዩ ቄስ ማለት ነው በተዘጋው በር ጀርባ ፊቱን ወደ ምዕራብ አዙሮ ይቆማል። ዲያቆናቱ ደግሞ ፊታቸውን ወደ ቤተ መቅደሱ አዙረው ይቆማሉ።